ካውንስሉ እና እዩ ጩፋ በጣም እንትን እያሉ ነው እየተከራከሩ ነው እና ካውንስሉ እስከማገድ ደረጃ ደርሷል። እና ያው አንደኛ እኔ በካውንስሉ እኔ አላምንም። ካውንስሉ በጣም ውስጡ በቃ አለ አይደል በጣም ዘረኝነት የተጠናወተው። ሁለተኛ ነገር ደግሞ እኔ አቋምም አቅምም የላቸውም። እና እኔ ማለት እኔ እዩ ጩፋ ያደረገው ልክ ነው ምናምን እያልኩ አይደለም ግን እነሱ እንዲህ ካገዱት ማለት ነው። አሁን እዩ ጩፋ እርግጠኛ ነኝ ቢያንስ የክራይስት አርሚ ቸርች ከ1000 በላይ ይሆናል ሜምበሯ። ስለዚህ ከፕሮቴስታንት ሃይማኖት ተገንጥሎ የራሱን ቤተ እምነት ሃይማኖት ማቋቋም ይችላል። ያ የራሱን ሃይማኖት 1000 ሜምበር ካለው የራሱን ሃይማኖት ማቋቋም ይችላል። ልክ እንደ ኦንሊ ጂሰስ ጂሆቫ ዊትነሶች እንደ ሙስሊም እንደ ኦርቶዶክስ እንደ ፕሮቴስታንት እንደ ሌሎችም ሃይማኖቶች የራሱን ሃይማኖት ማቋቋም ይችላል። ስለዚህ ስለሚችል እችን አጋጣሚ ተጠቅመህ እንትን ማድረግ ነው። እንዲሁም በጣም የሚወገዙ ብዙ ነቢያት አገልጋዮች ብዙ ቸርች ምናምን እንደውም ባለፈው ጭሮ የሚባል አገልጋይ አለ እና እሱም ታግዶ ግን እኔ የእሱ ድፍረት የገረመኝ ካውንስሉ አግዶት ፍየል ቤት እንትን ይሄ ፊጋ አካባቢ ቸርቹ እስካሁንም አገልግሎት ይሰጣል እሱ የሚያገለግልበት ቸርች። ስለዚህ ከዚህ ሁሉ ነገር በቃ ከፕሮቴስታንት ሌላ ሃይማኖት ፕላንት 1000 ለምሳሌ የሆነ ሰው 1000 ተከታይ ካለው የራሱን ሃይማኖት ማቋቋም ይችላል። ስለዚህ እዩ ጩፋ ሰጣ ገባ ውስጥ ምናምን ከምገባ ከዚህ ከደከረተ ጥሩ ውስጡ ጤናማ የሆነ አሰራር ከሌለው ከዚህ ከካውንስሉ ሹልክ ብለህ ወጥተህ ማለት ነው። በቃ ሃይማኖት ክራይስት አርሚ ሪሊጂየስ ኦርጋናይዜሽንም ይሆናል። ሌላም ሃይማኖት ከሌሎች ልክ እንደ አንተ ከተገፉት ወገኖች ጋር ሆናችሁ አንድ ጋር 1000 ሜምበሮች ከ1000 እንደውም የሌሎቹንም እንትን ስትል እንትን ስለሚልልህ ስለሚበዛልህ እንደዛ ብታደርግና የራስህን የሃይማኖት ኦርጋናይዜሽን ፕላንት ብታደርግ አሪፍ ነው ብዬ አስባለሁ። ይህን ደግሞ ተግባራዊ ካረከው ካውንስሉም ያው ጥርስ እንደሌለው ውሻ ዝም ብሎ እየጮኸ ይውላል ማለት ነው። ስለዚህ ያው እኔ እንደዛ ነው። ዋናው ካውንስሉ የሚሰጠው ወረቀት ሳይሆን ከሰማይ የሚሰጥ ፍቃድ ይበልጣል። ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ተብሎ ነው የተጻፈው። ስለዚህ እኔ የምለው ወንድም እዩ ጩፋ እንደዛ ብታደርግ መልካም ነው እላለሁ። እንግዲህ ስለሰማችሁኝ ጌታ ይባርካችሁ። መልካም ጊዜ ይሆንላችሁ።